በጣም ብዙዎቻችሁ ሲጠብቁት ወደ ነበረው ውድድር ደርሰናል። የዓለማችን ምርጥ ተጫዋች የሆነው ኔይማር በብዙ ሊጎች ላይ አቅሙን ያሳየ ነው። ምርጡ የብራዚሎች እንቁ ኔይማር የሚወዳደረው ከዚህ ልጅ ጋር ነው። ይህንን ውድድር የምናካሄደው ለ$500,000 ነው። አንተ የምታሸንፍ ከሆነ ቀጥታ ወደ ባንክ አካውንት ይገባልሃል። ነገር ግን ኔይማር የሚያሸንፍ ከሆነ ደግሞ እሱ ለፈለገው አንድ የእርዳታ ድርጅት እንሰጥለታለን። ያስማማናል? አዎ። አዝናለሁ። ተሸንፈሃል እያለህ ነው። ይሄንን ትቀበላለህ? በፍጹም አልቀበልም። ኔይማር እንዴት ነው? ይሄ ነገር ያስፈራል። ኧረ በለው። እንደ ሁልጊዜው ህጉ ቀላል ነው። የመጀመሪያው ከፔናልቲ ነው የምትመጡ። ሁለቱም የሚያስቆጥሩ ከሆነ ከፔናልቲ ቦክሱ ጋር እንመጣለን። እናም በዚህ መልኩ ወደ ኋላ እየሄድን እንቀጥላለን። አንዳቸው ስተው አንዳቸው እስኪያስቆጥሩ ድረስ። የመጀመሪያውን ማን ነው የሚመታው? ኔይማር ነው መጀመሪያ። አዎ፣ ግን ጫናው እኔ ላይ ነው ያለው። ቀላል። አዎ፣ ይሄ በጣም ቀላል። በመጀመሪያም ሁለቱም ፔናልቲውን እንደሚያስቆጥሩት እናውቃለን። አሁን ግን ወደ ፔናልቲ ቦክሱ መስመር ጋር እንሄዳለን። እስካሁን ባለው ሁለቱም ጋር ጥሩ ነው ያለው። ውድድሩ የበለጠ እየከበደ ነው የሚሄደው። እስከዛኛው ጎል ድረስ ነው የምንሄደው። አሁን አንተ ቅደም። እኔ ልቅደም? እንግዲህ እሱ ብሎሃል። መቅደም ትችላለህ። እሺ ጀምራለሁ። ወይኔ አስቆጥሮታል። እስካሁን ከመታው ይሄ አሰቃቂው ነው። እሺ አሁን የኔይማር ተራ ነው። ወይኔ ፈጣሪ፣ ከጎል ወጥቶ ነበር። ነገር ግን ጫና መፍጠር እወዳለሁ። ከዚህና ከዓለም ዋንጫ ከመጫወት የቱ ያስጨንቃል? ኧረ በለው። የዓለም ዋንጫ ነው እንጂ ከመምታትህ በፊት ይሄንን $500,000 ያዘው። እስኪ አሁን አንተ አስቆጥረኸው እሱ የሚስተው ከሆነ አንተ አሸናፊ ትሆናለህ። በራስህ ተማመን። ወይኔ ስቶ አሁን ኔይማር ማስቆጠር አለበት። ሳተው እባክህ። ተው፣ ምንም ማለት አትችልም። ቦታ ስጠው። ወደዚህ ናሽ። ጎሉን ቀጥታ ባስገባ ሳይሆን ላይኛውን አንግል መጥቶ አስገባ ይሁንልኝ ለኔ። ኔይማር ለልጁ አዝኖለታል። ጎሉን ቀጥታ ባስገባ ሳይሆን ላይኛውን አንግል መጥቶ ወደ ጎሉ ካስገባ ብቻ ነው ሊቆጠርለት የፈለገው። ወይኔ ስቶታል። እባክህ እንዳትስት። እስከማውራ ራሱ አልጠበቀም። ኔይማር ነው ቀድሞ የሚመታው። ፈጣሪ ሆይ አስቆጥሮታል። አሁን እዛ ጋር ካሜራ አለ። ካሜራውን አለም ኔይማር እያስተማረው ነው ያለው። እንቀጥል። አሁን መሀል ሜዳ ላይ ደርሰናል። ውድድራችንን በተመሳሳይ መልኩ እየቀጠልን ነው። እንዴ እየተመለሰ ነው ወይ? ገብቷል መሰለኝ። እንሂድና እንመልከተው። ሂድ። መስመሩ ላይ ነው ያለው። አብዛኛው የኳሷ ፓርቲ ያለው መስመሩ ላይ ነው። እንዴት ነው የምንቆጥረው? ኔይማር ና ይሄንን ነው። አይ ጎል አይደለም፣ መስመሩ ላይ ነው ያለው። በህጉ መሰረት ደግሞ ኳሷ መስመሩ ላይ ከሆነች በፍጹም አይቆጠርም። ይሄ ማለት ደግሞ አሁን እሱ ይሄንን ኳስ አስቆጠረው አሸናፊ ይሆናል ማለት ነው። ግማሽ ሚሊዮን ኳስ ልትመታ ነው። በህይወቱ ትልቁ ምት ነው ይሄ። ፊት ለፊቱ ኔይማር አለ። በጎን ደግሞ 500,000 $500,000። አድርጎታል፣ አስቆጥሮታል። አረ በለው። እነዚህ ነገር ደግሞ ምንድናቸው እንዳሉ እንኳን አላውቅም ነበር። በጣም ምርጥ ውድድር። ይሄውልህ $500,000። ወይኔ በለው። ሰብስክራይብ እያደረጋችሁ